because many of them said we would never bring our own kids here. We've never even thought of bringing our own kids out to these remote areas. በሲንዴል አካዳሚ ክሮስ ትሬኒንግ ዳይሬክተር የሆኑት ማይክ ኔልስ የስብከት ፕሮግራማቸውን አስተዋውቀውናል። To endure, to spread the gospel. ሰላም፣ የክሮስ ትሬኒንግ ዳይሬክተር የሆንኩኝ ማይክ ኔልስ እባላለሁ። ይህ ፕሮግራም ተማሪዎችን በዓለም አቀፍ ደረጃ የእግዚአብሔርን ፍቅር መልእክት እንዲያካፍሉና ማንነቱን እንዲያብራሩ ያደርጋል። የተልእኮ ፕሮግራም የሚያተኩረው ህንድ ላይ ነው። ህንድ ብዙ አማልክት የሚመለክባት ሀገር ናት። ስለ አንዱ ፈጣሪ እንኳን ግልጽ የሆነ ጽንሰ ሐሳብ የሌለባት፣ በብዛትም የሂንዱ እምነት ተከታዮች ሀገር ናት። ሱንዲል በወንጌል ያልተደረሱትን ሩቅ አካባቢዎች በወንጌል መድረስ እንደሚያስፈልግ ተገንዝቦ ተማሪዎችን በመላክ እንዲሰብኩ ያደርጋል። ከአካባቢው ጋር የሚላመዱ ዘንድ በድንኳን ውስጥ እንዲተኙ፣ የአካባቢውን ማህበረሰብ ምግብ እንዲመገቡ በማድረግ ሌሎች የማይደፍሯቸውን አካባቢዎች በመድረስ ተልእኳቸውን ይወጣሉ። በህንድ ቴልጋን የሚገኙ የአካባቢው ፓስተሮች የሱንዲል ወጣቶች ወደ እነዚህ ሩቅ አካባቢዎች በመምጣታቸው መደናገጥና መደነቅ ይታይባቸዋል። ይህንን መደናገጥና መደነቅም ራሳቸው ገልጸዋል። ምክንያቱም ደግሞ የራሳቸው ልጆች ወደዚህ አካባቢ በጭራሽ እንደማይመጡ አምነዋል። ነገር ግን ይህ የሱንዲል ተማሪዎች ወንጌልን ለማስፋፋት የከፈሉትን ጥልቅ መስዋዕትነትና ትጋት ጉልህ በሆነ መልኩ ያሳያል። በሰንደርባን ደሴቶች ውስጥ በሱንዲል ተማሪዎች የማይቋረጥ ጥረት ከፍተኛ የቤተ ክርስቲያን እድገት ተመዝግቧል። ከ100 በታች አባላት ያሏት ቤተ ክርስቲያን አሁን ላይ ከ10,000 በላይ አባላት አሏት። በዚሁ አንድ የሚያስገርም ገጠመኝ ልንገራችሁ። ይኸውም ማርያም ፊስክ በምትሰብክበት ቦታ የተወሰደ አስገራሚ ታሪክ መለኮታዊ ጣልቃ ገብነትን የሚያሳይ ሆኖ አግኝተነዋል። መጀመሪያ ላይ የመንደሩ ሽማግሌው በስብሰባዎቹ ላይ እያመነቱ መጥተው ሁላቸው ከዚህ እንዲሄዱ ለመናገር አሰቡ። ሆኖም ግን የሰውየውን ንግግር የሚገታ ከባድ ዝናብ ወደ መንደሩ ሰብሮ ገባ። ማርያም ግን በዝናቡ ውስጥ መስበኳን ቀጠለች። ይህንንም ያየው የመንደሩ አለቃ እነ ማርያምን ዝናቡ እስከሚያቆም ወደ ቤቱ ጎራ በማለት ስብከታቸውን እንዲቀጥሉ ሐሳብ ቢጤ ሰነዘረላቸው። እነ ማርያምም ሳያመነቱ ይህንን ጥያቄ ተቀብለው ወደ መንደሩ አለቃ ቤት አቀኑ። በቤቱም ውስጥ ለ2 ሰዓት የሚፈጅ የመጽሐፍ ቅዱስ ጥናት ከእነርሱ ጋር ተካፈለ። በዚህም ሙሉ ቤተሰቡ ለጌታ ራሳቸውን አሳልፈው ሰጡ። ይህ ገጠመኝ የሚያሳየው እነዚህ ስብሰባዎች እንዲከሰቱ እግዚአብሔር የሚሰራውን ተአምራዊ መንገድ ነው።